የፋሽን፣ የመዝናኛ፣ የሙዚቃና የቪዲዮ ስራዎች በስፋት ኤአይን በመጠቀም በመሰራታቸው ወጪን በመቀነስ ስራን በማቅለልና ጊዜን በመቆጠብ ረገድ ከፍተኛ ድጋፍ እያደረጉ ነው። ግዙፎቹ ዓለም አቀፍ ተቋማትን ጨምሮ እስከ ታች ድረስ የኤአይ ባለሙያዎች እየተፈለጉ ነው። ወደድንም ጠላንም ኤአይ የጊዜው ቴክኖሎጂ በመሆኑ በሀገራችን እንደዚህ አይነት ዘመን አመጣሽ ቴክኖሎጂዎችን ተጠቅሞ ስራን ማቀላጠፍ አስፈላጊ እየሆነ ነው። ስለሆነም እነዚህ አይነት ቴክኖሎጂዎችን መማር መጠቀምም ሆነ ሙያው ያላቸው ደግሞ ማስተማር ጥሩ የቢዝነስ አማራጭ በመሆኑ እናንተ የት ናችሁ? ምን እያደረጋችሁ ነው? እስቲ ሐሳብ ስጡበት። እኛ ግን ለዛሬ ኮካ-ኮላ ካምፓኒ አዲስ ዓመትን አስመልክቶ በኤአይ የሰራውን የ1 ደቂቃ ማስታወቂያን እናስተዋውቃችሁ። እናም ጉዳዩ ምን ያህል ተፈላጊና አስገዳጅ እየሆነ መምጣቱን እናሳያችሁ። ጉዳያችን ቢዝነስ ነው። አዋጪ የቢዝነስ ሐሳቦችና መረጃዎችን ተክተን እናስተዋውቃችኋለን። መረጃው ለእናንተ ከጠቀማችሁ እነሆኝ። ዓለም አቀፉ ግዙፍ ኩባንያ ኮካ-ኮላ የመጪውን ገና አስመልክቶ የሰራው ማስታወቂያ ተቃውሞም ድጋፍም እያስተናገደ ነው ይለናል ለዛሬ ያገኘነው መረጃ። የኮካ-ኮላ ሃሊዴይ ኢዝ ካሚንግ የሚል መልእክት ያለው ይህ የተንቀሳቃሽ ምስል ማስታወቂያ ሙሉ በሙሉ በሰው ሰራሽ አስተውሎት ወይም ኤአይ የተሰራ ነው። ለማስታወቂያነት የተጠቀመባቸው ምስሎች ለእውነተኛነት በጣም የቀረቡ ቢሆኑም አሁን ላይ ኤአይ እየተነሳበት ካለው ተቀባይነት አንጻር የሰውን ተፈላጊነት እያስቀረ በመሆኑ ከፍተኛ ተቃውሞ እየቀረበበት በመሆኑም ነው። ኮካ-ኮላ የዚህ አይነት ማስታወቂያ ሲያሰራ ለሁለተኛ ጊዜ ነው። ባሳለፍነው ዓመት መግቢያ ላይ እንደዚሁ በተመሳሳይ በሰው ሰራሽ አስተውሎት የተሰራውን የአዲስ ዓመት ማስታወቂያውን አሳይቷል። ይህ የአሁኑ ማስታወቂያ ደግሞ በአንድ ወር ብቻ በኤአይ ተጠቅሞ የተሰራ ነው። ይሄ የዘንድሮ ማስታወቂያ ከአምናው እጅግ በጣም የተሻለ ለእውነተኝነት የቀረበ ነው ተብሏል። ምንም እንኳን ይህ የኤአይ የ1 ደቂቃ ማስታወቂያ ተቃውሞ ቢደርስበትም ስራውን ለመስራት ግን 70,000 ያህል ክሊፖችን በጥቅም ላይ አውለዋል ተብሏል። ኮካ-ኮላ ካምፓኒ ማስታወቂያውን በተመለከተ ቅሬታ ቢቀርብበትም ተቋሙ ግን ሁሉንም ሰው ማስደሰት እንደማይቻልና አብዛኛውን ተጠቃሚ ደስተኛ ካደረገ ወደፊትም ተመሳሳይ ማስታወቂያዎችን መስራትን እንደሚቀጥል ገልጿል። ቪዲዮውን የሰራው ሲክሬት ሌቭል የተባለው ተቋም ማስታወቂያውን የሚተቹ ሰዎች በስራቸው እምነት የሌላቸው ናቸው ሲል አስታውቋል። የሰው ሰራሽ አስተውሎት በየጊዜው ትልልቅ ለውጦችን እያሳየ ሲሆን ትልልቅ የማስታወቂያ ስራዎችን ወጪ በመቀነስ ረገድ ከፍተኛ ሚና እንዳለው ሁሉ የሰው ልጅ ከኢንዱስትሪው ገፍቶ እንዳያስወጣ ስጋት አለ። ማስታወቂያውን ለኮካ-ኮላ የሰራለት ሲክሬት ሌቭል የተባለው ድርጅት የተለያዩ ተከታታይ የቪዲዮ ጌሞችን በስፋት እየሰራ ያለ ግዙፍ ተቋም ነው። ይህ ግዙፍ ተቋም ሲክሬት ሌቭል የተለያዩ ታዋቂ የሃሊውድ አርቲስቶች ድምጾችን በስራዎቹ ይጠቀማል። ታዋቂውን የአክሽን ፊልም ተዋናይ አርኖልድ ሸዋዚንገርን፣ የሸዋዚንገርን ልጅ ፓትሪክ ሸዋዚንገር፣ ኮሜዲያን ኬቨን ሃርት፣ ኬኑ ሬቪስ እና ሌሎች ብዙዎችን። እናንተስ ስለ ኤአይ ወይም የሰው ሰራሽ አስተውሎት ምን ትላላችሁ? ሐሳባችሁን አካፍሉን። እኛ ከቢዝነስ አንጻር ጥሩ የቢዝነስ አማራጭ ነው ብለን አካፍለናችኋል። አበቃን።